የት አለ? መኝታ ቤቱ ነው። አሁንም ሬዲዮን እያዳመጠ እንዳይሆን የሆነ ነገር እየቆጠረ ይስቃል። ራቁቱን ነው? እሱም አላበድም። ታዲያ እየቆጠሩ መሳቅ ምንድን ነው? ጣቢያዎቹን ይቀያይራል። ደግሞ አዲስ ወሬ አለ እንዴ? አዳዲስ ነጠላ ዜማ ነው የሰማሁት። ፍቅርዬ ብቻ ከሆነ ምን ዋጋ አለው? ሆድዬም አለ። ነፍስዬ የሚልስ? ልብዬ የሚልም ሰምቻለሁ። አንተ ደግሞ ጀርብዬ በላ። ምንድነው ጀርብዬ? አይ እንደው ወገብና ጆሮ ተዘነጉ ብዬ ነው። እኔ ስለ ጀርባ ልስፈን? ብታጠና አይሻልህም? እስካሁን እያጠናው ነበራ። እንደ ጉድ ነው ያጠናሁት። ኤልሹ በፕሮግራም አጥና ብላኛለች። ጎበዝ። የራሴን ደብተር ነው የማጠናው ደግሞ። ታዲያ ቁብን ደብተር ታጠና መድዬ። ይሄም አዲስ ዘፈን ነው ማማጨብዬ። ድራሹን አጠፋው እኮ እሱ። ታዲያ እኔን ነው መሰለኝ። ቤኒ ልበልልዎት። እኔ የብሔር ብሔረሰብ ዘፈኖች በአሪፍ እየተሰሩ ነው። ቀድሞም አሪፍ ስለነበሩ ነው። ባክህ አብዛኞቹ ጥሩ አድርገው እየተጫወቷቸው ነው። አሳመርኩ ብለው እንዳይከላልሱት እንጂ ደስ ይላል። ማማጨብዬ ልክ ናቸው። ምን ታውቃለህ አንተ ደግሞ? ሲናገሩ ሰምቼ ነው። እነማ? እነ ተፈሪ ግቤ የተከራየው ጊታር ተጫዋችና ጓደኛው ናቸው። ጎሽ፣ አንቴናህን ዘረጋህባቸው። እሺ ምን አሉ? ሁለቱም በቴሌቪዥን ይታያሉ። ያሉትን ተናገራ። ምን የዓመት በዓል ቀንም ታይተዋል። ገና የለበሱትን የሚዘረዝርልሃል። እሱን አልዘረዝርም። ጎሽ፣ ሸሚዝ ነው ያደረጉት። ግን ይኸውልህ አትችሉም ሌላ ነገር ሞክሩ ስንላቸው በብሔረሰብ ተከልለው መጡ ሲሉ ነበር። እነማንን ነው? እሱን አላቅም። ለውቅናና ዝና ፍለጋ ሲባል ብቻ መሰራት የለበትም። እንደሱ ብለዋል ሙዚቀኞች። ይኸውልዎታ እኔ እኮ አውቃለሁ። በጣም እውነቴን እኮ ነው። ይኸውልህ አንዳንዶቹ ላይ ግን የተደራረተ ሐሳብና እህል ቅጠል የማይል ግጥም ሁሉ አለበት። እንደሱም ብለዋል። ታዲያስ ይኸው ተመለከቱ አይደል? እኔ እኮ አይ ፈረደብኝ ዛሬ። ይኸው እሺ ልቅዬ፣ ከአንዳንዶቹ ዘፈን ክሊፑ ይበልጣል። እንደሱ አላሉ። አንዴ ስጠጣሽ ቅብዬ አጠጣልኝ በደንብ። እውነቴን እኮ ነው። ይልቅ የክሊፑ ቀረጻና ቅንብር ሊደነቅ ይገባል። ራይቱን በላ ወይ ሴክሱን ጠጣ? እንደዚህ ሲሉ አልሰማው። እነሱ ያላወቁት እንደሆነሳ የግድ ማወቅ አለባቸው። ኧረ እነሱ እኮ በቲቪ ይታያሉ። ኧረ እና የታዩ እንደሆነስ አንተም እኮ ታይተሃል አመዱ። ድሮ ጩጬ እያለሁ ነዋ ጎዳና አስተኛ። ታይተሃል እንዴ አመድዬ? እንክት ነዋ። እንደውም ጎዳና ነው ቤቴን ዝፈን ብሎኛል ጋዜጠኛ። ቅቤው ደግሞ መንደር ላይ በየቀኑ ይታያል። 2 ብር አሻረኝና ቼላ ሞልቼ መኮሮኒ በላሁበት። 2 ብር? ታዲያ ቼክ ሊፈርምለት ነበር። 1 ብሩን በጨላኔ ሰጠኝ። በምን? በሳንቲም ማለቴ ነው። ይልቅ ወደ ክሊፑ ጨዋታ እንመለሰው። አሁንም ኤክስ አልጠገብሽም? ቁም ነገር እኮ ነው። ኢትዮጵያ ውስጥ እኮ ገና ያልተነካ የባህል ሀብት አለን። የምን ጥርጥር አለው? ብቻ አጋጣሚ ተገኘ ብሎ ለምሳሌ የሚሊኒየሙ ጊዜ አዳሜ ጆሮ ተገኘ ብሎ ያለ ችሎታው እየተነሳ እኮ ሚሊኒየም መጣ እስቲ ልብስና አስጣ ብላ ዘፈነች አንዷ። ኧረ እንደዚህ ያለ ዘፈን አልሰማሁም። ቶቶ ግጥሙ የራሱ ነው። ዝም ብለህ አድምጠው። እውነቴን እኮ ነው። ትየጨብህ እንዴ አጣቢ ናት እንዴ እሷ የዘፈነችው? ሚሊኒየም ያሉ እስቲ ዛፊት ከሉ ያለውን ሳልሰሙ እሱ ይልቅ ጥሩ ነበር። ይሄ ደግሞ ዛፍ ቆራጭ ነው መሰለኝ። ይሄ ምንድን ነው? ይሄ ትርኢቱን ምንድን ነው የምትሉት? ክሊፕ እሱም አለው። ወጉ የት ይቀራል? አንድ ትንሽ ዛፍ ያሉበት ቦታ ምናምን አይጠፋም አይደለም? ይሄ ሚሊኒየም ካሉ ዛፍ ትከሉ ነው ያለው። ችግኝ ነው እንጂ ዛፍ ይተከላል እንዴ? ግድ የለም የሐሳብ ስህተቱን እንቀበለው። በዘፈን ትከሉ እያለ እሱ ሲተክል አይታይም። ደግሞ ትከሉ ከሚል እንትከል አይልም። ለመታወቅ እኮ ነው። ዛፍ ቢተክልማ ጥሩ። ይሄን የመጥረቢያውን ስሎ ጀርባው ስር ሸጉጦት ይሆናል። ጨብጡኝ ትየጨቤ ጨብጡኝ።